ዛሬ ከተለመደው ያኗኗር ዘዴ ርቀን ዓለምን እየዞርን እጅን ባፍ የሚያስጭኑ በፍጹም ለማመን የሚከብዱ አስደናቂ የሰው ልጅ የሚኖርባቸውን ቦታዎች እናያለን። ቤቴ በሰማይ ነው ማለት አሁን ነው። ንፋስ ነው ዘመዴ እዚህ ቢከፈት ዘፈን ሳይሆን ኑሮ ነው የሚሆነው። ከሰው ይልቅ ንፋስና ደመና ይቀርቧቸዋልና። የሚያስደንቀው ሰዎች እዚህ መኖራቸው ብቻ አይደለም፣ እንዴት አድርገው መኖሪያቸውን ገነቡት የሚለውም እንጂ። የማይቻል ነገር የለም የሚሉን ይህንን አይነት ተአምር ቢያሳዩን የምር ቶሎ ባመናቸው ነበር። ቻይና ገብተናል። ጉንዡ ይሉት የቻይና ግዛት ለቁጥር የሚታክቱ እንዲህ አይነት መኖሪያዎች መገኛ ነው። ፋንጂንግ ተራራ ላይ ነው የምንገኘው። በአካባቢው ጥንታዊ የቻይና ጎሳዎች ናቸው የሚኖሩት። አካባቢው በጫካና በድንጋያማ ተራሮች የተከበበ ነውና ለደህንነታቸው ሲሉ ብዙ ሺህ ዘመናትን እንዲህ ነው የኖሩት። ዛሬም ይህንን አስደናቂና ለማመን የሚከብድ አይነት አኗኗራቸውን አልተውትም። ስፍራው ለቱሪስቶች ክፍት ነው። እዚህ ለመድረስ ከመሰል ጎብኚዎች ጋር መጀመሪያ የአስጎብኚ ድርጅቶችን ታክሲ መያዝ ይኖርቦታል። በጉዞ ወቅት የሚያዩት ጥቅጥቅ ባለ ደንና ዙሪያው በገደል የተከበበው ተፈጥሮ ተራራ ወጥተው ከሚያገኙት ደስታ የማይተናነስ ልዩ ደስታን ይሰጡታል። አብዛኛው ዓለም ስፍራውን አያውቀውምና እዚህ የሚያገኟቸው አብዛኞቹ ቱሪስቶች ቻይናውያን ናቸው። እግረ መንገዱን በቻይና የአገር ውስጥ ቱሪዝም የደረሰበትን ደረጃ ይመለከቱበታል። አሁን በመኪና መጓዝ ከምንችልበት የመጨረሻው መንደር ደርሰናል። ቀጣይ ጉዞ በኬብል መኪናን የሚሆነው። የኬብል መኪናውም እዚያ ድርሶን ይመለሳል። እኛ ግን አልደረስንም። ሌላ የእግር ጉዞ ይጠብቀናል። የእግር ጉዞውን ስንጨርስ ግን ድካማችንን የሚያስረሳን እንኳንም መጣው የሚያሰኝ ይህንን የመሰለ ተአምር ይጠብቀናል። ከቻይና አልወጣንም። ይሄኛው የአኒሜሽን ፊልም እንጂ እውነተኛ የሰው ልጅ መኖሪያ አይመስልም። ሀገሩ ቻይናም አይደል መጠርጠሩስ። እዚህ መንገዱ ሁሉ በፍራፍሬ የተሞላ ነውና ልቅም ብልት እያደረጉ በአካባቢው የሰው ልጅ እንደሚኖር ማሳያ የሆኑትን የተራራውን ደረጆች አንድ ባንድ ይውጧቸው። በሱያንግ ግዛት ነው የምንገኘው። ለአካባቢው የሚቀርበው ከተማ ዙኒ ይባላል። ከዚህ ውጪ ተራራው ላይ ወጥቶ ለምን እዚህ መኖር መረጣችሁ ማለት የማይቻልበት ቦታ ነው። ምክንያቱም እዚህ መኖርን ያስመረጣቸው ይኸው የሰው ልጆችን ማለቂያ አልባ ጭቅጭቅ ሽሽት ሊሆን ይችላልና። ይሄኛውን የሰቀቀን ኑሮ ልንለው እንችላለን። እንኳን ለነዋሪ ለተመልካችም ያሳቅቃል። ቡፋዲ ፔሬሮ ይባላል። በሰሜናዊ ጣሊያን ነው የሚገኘው። 2680 ሜትር ከፍታ ላይ አለት ቆርቁረው የምትመለከቱትን የመኖሪያ ቤት ሰርተዋል። ማንኛውም ሰው ሰራሽ የሞተር ቴክኖሎጂ እዚህ ጥቅም የለውም። በቤቶት መግቢያ ብቸኛው መንገድ የእግር ጉዞ ነው። ቀጥ ብሎ መጓዝ፣ ቁጭ ብሎ መንፏቀቅ፣ መሰላል መውረድና በገመድ መንጠላጠል እዚህ ለመድረስ የሚያልፏቸው የጉዞ አይነቶች ናቸው። በተራራው ላይ የምትገኘው አንድ ቤት ብቻ ናት። ቋሚ ነዋሪ የላትም። ውስጧ ይህንን ይመስላል። አንድ ክፍል ቤትና ጠባብ በረንዳ። በውስጥ የሚገኘው አንድ ክፍል ሳሎንም መኝታ ቤትም ኪችንም ሆኖ ያገለግላል። ምን ሲሉ እዚህ መጥተው ቤት ሰሩ፣ ግንባታውስ እንዴት ሆነላቸው ማለቱ አይቀርም መቼስ። የፈረንጆች አገር መሆኑን መልሰን ማስታወስ ይኖርብናል። ልጅ ሆነን የሌለን ነገር ምን ያህል ያጓጓን እንደነበር የቀደመ የልጅነት ትውስታውን ይቀስቅሱት። የቤቶን ምግብ ትተው ለጎረቤት ቆሎ ያለቀሱበትን። አመል አይለቅም መቼስ። የሰው ልጅ አድጎም እንደዛው ነው። መደበኛ ሕይወታቸው አላስጨንቅ ያላቸው ፈረንጆች ሰበብ እየፈለጉ ሆቢ እያሉን የሚጨነቁት። እንግዲህ እዚህ ላይ ተንጠላጥሎ አካልን ለአደጋ ነፍስን ለጭንቀት መዳረግ ሆቢ ነው ለነሱ። ተመስገን ነው መቼስ። አፍሪካውያን እንዲህ አይነቱ ቅብጠት ትዝ ብሎንም አያውቅ። ሕይወት ራሷ እኛም ማስጨነቅ ሆቢዋ ነውና የዕለት ጭንቀታችንን ነስታን አታውቅም። ተጨማሪ ጭንቀት ለመፍጠር የሚሆን የተረፈ ጊዜም የማሰቢያ የኑሮ ፋታም የለንም።
እኛ በኑሮ የተጣድንበትን ጭንቀት እነሱ እንዲህ ተራራ እየወጡ ነው የሚያዩት። የሚገርመው ግን ገደላ ገደሉን ሲንጠላጠሉ እኛ ለእነሱ የሚጨንቀንን ያህል እነሱ ግድ ሰጥቷቸው አያውቅም። እንደውም ደስታ ይሰጠናል ነው የሚሉት። ያድርግላቸው። ብቻ ቦታው የተራራ ወጪዎች ነው። የገደል ወራጆችም ልትሉት ትችላላችሁ። የእነሱ አይደለም የሚገርመው። መንግሥት ሆቢያቸው ሆኖ ሲጨነቁ ለዋሉ ዜጎቹ ማረፊያ እንዲሆን የሰው ልጅ መድረስ በማይችልበት አደገኛ ተራራ ላይ አለት ፈልፍሎ የምትመለከቱትን ቤት ገንብቶላቸዋል። ቤቱ ከተገነባ 70 ዓመታትን አስቆጥሯል። ጉዳት በደረሰበት ቁጥር እግር በእግር እየተከታተሉ እድሳት ያደርጉለታል። በቤቱ የፈለጉትን ያህል ጊዜ ቢቆዩ 70 ሳንቲም ክፍያ አይጠየቁም። ችግሩ የቤቱ ቁጥር ማነስ ነው። አንድ ነውና ብዙ ሰዎችን ማስተናገድ አይችልም። በዚህ ምክንያት አንድ ያልተጻፈ ሕግ ተቀምጧል። ቀድሞ የመጣ ቅድሚያ ይሰጠዋል። መንግሥት ቤቱን ከመገንባት በተጨማሪ አያድርገውና ተራራ ወጪዎች አደጋ ቢያጋጥማቸው ወይም ታመው እርዳታ ቢያስፈልጋቸው በአንድ የስልክ ጥሪ አፋፍሶ ወደ ሆስፒታል የሚወስዳቸው የተሟላ የሕክምና መሳሪያ ያለው ሄሊኮፕተር ይልክላቸዋል። በመደበኛው ሕይወታችን ልንሞክረው ባንፈልግም ጉዳቸውን እንይ ብለን እዚህ ድረስ መጥተናልና እግረ መንገዳችንን የተፈጥሮን ጸጋ እንቋደስ። ተራራው ላይ ከወጡ ከምንም በላይ ታላቅ ደስታን የሚሰጠው ነግቶ ፀሐይ ስትፈነጥቅ መመልከት ነው። ማልደው ነቅተው በሮትን ከፍተው ሲወጡ ፀሐይ በልዩ ፈገግታ ትቀበሉታለች። ፀሐይ በየትኛውም የዓለም ክፍል አሳይታው የማታውቀው ለዚህ ተራራ ብቻ የደበቀችው የሆነ ልዩ ፈገግታ ያላት ነው የሚመስለው። እስኪ ልብ ብለው ይመልከቷት። እዚህ ሰላሞትን የሚረብሽ ሰው ሰራሽ ነገር የለም። እርሶና ተፈጥሮ ብቻ። ቀና ሲሉ ከዋክብት፣ ከርቀት ድንጋያማ ተራሮች ዙሪያውን በበረዶ በተሸፈነ ጭው ባለ ገደል ተከበው አንድ ነገር ብቻ ይሰማሉ፣ የንፋስ ድምፅ። ወደዚህ ሲመጡ ሙቀት የሚሰጡ አልባሳት፣ ቋጥኝ ላይ የማይከዳዎት ጫማ፣ አቅጣጫ ጠቋሚ ኮምፓስ፣ የመገናኛ ስልክና አብስለው የሚበሏቸውን ምግቦች መያዝ እንዳይረሱ። ቦታው በየደቂቃው የሚቀያየር የአየር ንብረት፣ ከፍተኛ ቅዝቃዜና ለመቋቋም የሚከብድ ንፋስ አለው። እዚህ ቦታ ለመድረስ ከፍተኛ ልምድ ያለው ተራራ ወጪ ከሆኑ በትንሹ 4 ሰዓት ካልሆነም እጥፉን የእግር ጉዞ ያደርጋሉ። ሩሲያ ገብተናል። ሳይቤሪያ። በበረዷማው የሳይቤሪያ ደኖች መሃል ከዜሮ በታች -71 ዲግሪ ሴልሺየስ በሚቀዘቅዘውና ለሰው ፍጡር ፍጹም አደገኛ በሆነው አካባቢ አንድ ብቸኛ ቤት ትገኛለች። ባዶዋን ግን አይደለችም። አንድ ነዋሪ አላት፣ አቶ ሳሙኤል የሚባሉ። አቶ ሳሙኤል ዓለምን ንቀው ከስልጣኔ ርቀው እዚህ ብቻቸውን መኖር ከጀመሩ 20 ዓመታት አለፏቸው። ከሌላው ዓለም መገናኛ ብቸኛ መስመራቸው ጥንታዊቷ ባላንቴና ሬዲዮ ናት። በባትሪ ድንጋይ ነው የምትሰራው። የ90ዎቹ ልጅ ከሆኑ የሬዲዮ ባትሪ ምንድነው አይሉኝም መቼስ። ካላወቁ ግን የሪሞቶን ባትሪ በመጠን ከፍ አድርገው ያስቡት። እዚህ ከአየር ያልተናነሰ እጅግ አስፈላጊው ነገር ሙቀት ነው። የቤቱ ውስጠኛው ክፍል ልክ እንደ አካባቢው በረዶ እንዳይሰራ ያለማቋረጥ ሙቀት ማግኘት አለበት። እዚህ ኤሌክትሪክ የለምና ሙቀት የሚሰጣቸው ከጫካ እየቆረጡ የሚያመጡት እንጨት ነው። በአንድ ቀን ብቻ ደጋግመው ወደ ጫካ መሄድና ዛፍ እየቆረጡ እንጨት ማመላለስ ይኖርባቸዋል። ዋነኛ ስራቸውም እሱ ሳይሆን አይቀርም። አንዳንዴ ይላሉ፣ አንዳንዴ ደክሞኝና እንቅልፍ ጥሎኝ እንጨት ካላመጣው ከእንቅልፌ ስነቃ ሙሉ ፊቴና ጸጉሬ በበረዶ ተሸፍኖ ነው የምነቃው። አቶ ሳሙኤል 68 ዓመታቸው ነው። ሰው በበዛበት አካባቢ እንደመኖር ምቾት የሚነሳቸው ነገር የለም። በአንድ ወቅት በቤተሰቦቻቸው ላይ በደረሰ አደጋ በለጋ ዕድሜያቸው ሁሉንም የቤተሰቦቻቸውን አባላት ካጡ በኋላ ያመጡት ባህሪ እንደሆነ ይናገራሉ። ዛሬ ላይ ሰላም የሚያገኙት ብቻቸውን ሲሆኑ ነው። ስለ ሕይወታቸው ሲናገሩ እንዲህ ይላሉ። እዚህ ለብቻ መኖር ሊያስፈራ ይችላል። አንዳንዴ በርከት ያሉ ድቦች ወደዚህ ይመጣሉ። የምግብ ችግር ስለሌለባቸው ይመስለኛል ተተናኩለውኝ አያውቁም። ሙቀት ከማግኘት ቀጥሎ የአቶ ሳሙኤል ሌላኛው ፈተና ምግብ ማግኘት ነው። ለእሳቸው በጣም የምትቀርባቸው ሰዎች የሚኖሩባት ትንሽዬ መንደር የምትገኘው በ30 ኪሎ ሜትር ርቀት ላይ ነው። ምንም አይነት የመንገድ መሰረተ ልማት የለምና
እዚች መንደር ለመድረስ ያውም ሞቃት የሚሆንበትን ጊዜ ጠብቀው ቢያንስ ለ5 ሰዓት በእግር መጓዝ ይኖርባቸዋል። ይህንን ማድረግ ስለማይችሉ እሳቸውም ሰው ወዳለበት አካባቢ መሄዱን ስለማይፈልጉት በብዛት ምግብ የሚያገኙት ጥንቸሎችን በማጥመድ ነው። ወጥመዳቸው ታዲያ ሁሌም ሲሳይ ላይ ያስገኝላቸው ይችላል። አንድ ያጠመዱትን ጥንቸል እየቆጠቡ ከ3 ውሾቻቸው ጋር ይካፈሉታል። ብቸኛው የውሃ ምንጫቸው በበረዶ የተሸፈነው ሐይቅ ነው። ያው ሐይቅ ይባል እንጂ ሐይቁም በረዶ ነው። የሐይቁን በረዶ ለማግኘት እውነተኛውን በረዶ በየቀኑ መቆፈር ይኖርባቸዋል። በረዶውን በጆንያ አድርገው ወደ ቤት ያመጡታል። ለመጠጥነት የሚጠቀሙትም ሆነ ምግብ የሚያበስሉት ይህንን ውሃ በመጠቀም ነው። ማልዲቭስ ደርሰናል። ይሄኛው ሙራካ ይባላል። ቅንጦት ለሚወዱ ሀብታሞች ሲባል በአሜሪካው ኤምአይቲ ዩኒቨርሲቲ ኢንጂነሮች የተገነባ ነው። መኝታ ቤቱ ከውቅያኖስ በታች 5 ሜትር ርቆ ውሃ ውስጥ ነው የሚገኘው። ሙሉ ቪላው ሙሉ በሙሉ በውቅያኖስ ላይ የተገነባ ሲሆን 2 አካሎች አሉት። ግማሽ አካሉ በውቅያኖስ ውስጥ የተቀበረ ነው። ከውቅያኖሱ በላይ ሳሎን፣ መታጠቢያ፣ ኪችን፣ በረንዳና የመዋኛ ገንዳዎች አሉት። ሙራካ ቅንጡ ሆቴል ነው። ተከራዮቹ ሀብታሞች ናቸውና እዚህ የሚመጡት በግል ጀት ነው። በመስታወት በታጠረ መኝታ ቤት ውስጥ በአሳና በሌሎች ፍጥረታት ተከበው ማደር ምን ስሜት ሊሰጥ እንደሚችል ከማሰብ ውጪ በተግባር መፈጸሙ ሳይከብደን አይቀርም። ምን ማለትህ ነው? እኔ አቅሟለኝ አደርገዋለሁ ካሉም ከጉዞ በፊት ዋጋውን ልንገሩት። እዚህ ለቆዩበት ለእያንዳንዱ ቀን $50,000 ይከፍላሉ። ዝቅተኛው እዚህ መቆየት የሚቻለው ደግሞ ለ4 ቀናት ነው። እናም እዚህ ከመጡ ለሆቴሉ የሚከፍሉትን $200,000 ማዘጋጀት ይኖርቦታል። የእኔ ካልኩሌተር ይህማ ከ25 ሚሊዮን የኢትዮጵያ ብር በላይ ነው ይለኛል። ካላመናችሁኝ ግን ምንዛሬውን በራሳችሁ ካልኩሌተር ምቱት። በውቅያኖስ ላይ የሚንሳፈፍ መንደር፣ ከተበከለ ውቅያኖስ ውስጥ የሚጠመድ ዓሣ፣ ደስተኛ ነዋሪዎች። ማኮኮ ማለት ይቺ ናት። የማይቻለው የሚቻልባት፣ በፍጹም የማይታመኑ አስደናቂ ነገሮች የሚፈጸሙባት የተቃርኖ መንደር። ናይጄሪያ ገብተናል። ከሌጎስ ግን ብዙም አንርቅም፣ 10 ኪሎ ሜትር ብቻ። የእናት ወድ ዥንጉርጉር አይደል የሚባለው በናይጄሪያ አየነው። አንዳንድ ልጆቿን እንዲህ አቀማጥላ ታኖራለች። ናይጄሪያ ማኮኮ ላይ ሲሆን ግን ትጨክናለች። የመጠጥ ውሃ የለ፣ መብራት የለ፣ መንገድ የለ፣ ነዋሪ ብቻ። ነዋሪ ቢሉ 1 2 እንዳይመስላችሁ፣ ከ1 እስከ 200 ሺህ እንጂ ግምት ነው ታዲያ። የናይጄሪያን መንግሥት በማኮኮ የሚኖሩ ዜጎች ቁጥር ስንት ነው ብትሉት እኔ እንጃ ነው መልሱ። ጉዳይ ብሎ ቆጥሯቸው አያውቅም። የማኮኮ ነዋሪዎች ውሃ ላይ ተቀምጠው ውሃ ይጠማቸዋል። ለምን አትሉኝም መቼስ። ሲጀመር የውቅያኖስ ውሃ ነውና ለመጠጥ አይሆንም። ዋናው ምክንያት ግን እሱ አይደለም። 200 ሺህ ሰዎች በሚኖሩበት መንደር 70 ከመቶ የሚሆኑት ቤታቸው የተገነባው ውቅያኖስ ላይ ነው። መሬት የነካ ቤት ያላቸው 60 ሺህ ዜጎች ብቻ ናቸው። ሌሎች 140 ሺህ የሚሆኑት ታዲያ ያው እንደ ማንኛውም ፍጥረት የተፈጥሮ ግዴታቸውን መወጣት አለባቸው። በሌላ አነጋገር መጸዳጃ ቤት ይጠቀማሉ ማለት ነው። ግን መጸዳጃ ቤት የላቸውም። ወደ ታች አይቆፍሩ ነገር ውቅያኖስ ውጦታል። በዘመናዊ መንገድ ቱቦ ተዘርግቶ እያለን አንቀናጣም መቼስ። እንኳንና ቱቦ ዘርግተው ቆሻሻ ሊያስወግዱ ቱቦ ዘርግተው ንጹሕ ውሃ ማግኘት አልቻሉም። እናም በአጭሩ የምታዩት የሚውሉ የሚያድሩበት ውሃ በቆሻሻ የተሞላ ነው። የዛሬን አያድርገውና ነገሮች እንዲህ አልነበሩም። ስንተኛ አያቶቻቸው እንደሆኑ እነሱም ባያውቁም የሩቅ አያቶቻቸው በማኮኮ መኖር የጀመሩት በ19ኛው ክፍለ ዘመን ነበር። ከዛሬ 200 ዓመታት በፊት መሆኑ ነው። ናይጄሪያውያን ብቻ አልነበሩም። ከጎረቤት አገር ቤኒን የመጡ የአንድ ጎሳ አባላት ነበሩ ቀድመው በዚህ የሰፈሩት። ምን አመጣቸው ካላችሁኝ ደግሞ መልሴ አጭር ነው። ዓሣ ለማስገር። ያኔ ውቅያኖሱ ንጹሕ፣ ነዋሪዎቹ ጥቂት ነበሩና ዓሣ መዛቅ ነበር አሉ። ማኮኮ እንደ ዛሬው ውሃ ላይ ሳይሆን በውቅያኖስ ዳርቻ በሚገኘው መሬት ላይ ነበር የተገነባችው። እየቆየች ግን ከመጀመሪያዎቹ ሰፋሪዎች ውጪ እየተጠራሩ የመጡ ናይጄሪያውያንን ለመሸከም አቅም አጣች። ሌጎስ ላይ መሬት ገዝቶ እንጨት ፈልጦ ጭቃ አብኩቶ ቤት መቀለስ የከበዳቸው ሁሉ በነፃ ቤት ወደሚገነባበት ማኮኮ ጎረፉ። ውጤቱ የምትመለከቱት ነው። ባይሆን የዓሦቹ ነገር ያስደንቃል።
በሰላም የሚኖሩበት የውቅያኖስ ዓለም በሰው ልጆች ቢበከልባቸውም እነሱ ግን ዛሬም ድረስ ጨርሶ አልጠፉም። ኑሮ ካሉት አይደል የሚባለው፣ ለአሶችም ይሰራል ማለት ነው። ልብ አድርጉ፣ በዚህ ውሃ ውስጥ አሶች ይራባሉ። በሌላው የዓለም ክፍል ለምን ፔስታል አየን ብለው ፍንግል የሚሉት አሶች እዚህ እንደ ሌላው ቦታ በመጠን ባይተልቁም የአቅማቸውን ያህል ለምግብነት ይሆናሉ። ለነገሩ እስኪተልቁስ ማን ጠብቋቸው? የማኮኮ ነዋሪዎች ትዕግስት የላቸውም። ገና በለጋ ዕድሜያቸው የመረብ ቀጥሎ የእሳት ራት ያደርጓቸዋል። የማኮኮ ነዋሪዎች ግን እንደ አሳዎቹ አይደሉም። ይሄኛውን ውሃ ጠጥተው አይተርፉም። በእርግጥ ይሄኛውም ከመጠጣት አይተናነስም። ውቅያኖስ ላይ እየኖሩ ዋና አይችሉም ቢባሉ ሰው ይስቅባቸዋል መቼስ። እናም እንዲህ ይንቦጫረቁበታል። ሕፃናቱ ናቸው ታዲያ ትንሽ ከፍ ሲሉ ይጸየፉታል። እናም ጀልባ ሰርተው እየቀዘፉ ይጓዙበታል። ማኮኮ የኤሌክትሪክ መብራት አይታ አታውቅም። ነዋሪዎቿ ግን ወደ ሌጎስ ጎራ ማለታቸው ስለማይቀር ለመንደራቸው ሩቅ የሆነውን ቴክኖሎጂ ሾፍ አድርገውት ይመለሳሉ። ደግነቱ ልጆቻቸው የሚማሩባቸው ጥቂት ትምህርት ቤቶችና ቢታመሙ የሚታከሙባቸው ክሊኒኮች አሏቸው። መንግሥት የከፈታቸው 2 የነርሰሪና የመጀመሪያ ደረጃ ትምህርት ቤቶች ሲኖሩ ሌሎቹ በሃይማኖት ተቋማትና በአካባቢው ማህበረሰብ የተከፈቱ ናቸው። በማህበረሰቡ የተከፈቱት ትምህርት ቤቶች ከመደበኛ ትምህርት ይልቅ የሕይወት ክህሎትና የሙያ ትምህርት ላይ ያተኩራሉ። የማኮኮ ነዋሪዎች ትልቁ ራስ ምታት ሕክምና ማግኘት ነው። ዙሪያቸው በተበከለ ውሃ የተከበበ ነውና የመታመሚያ ምክንያታቸው ብዙ ነው። ችግሩ የመንደሯ ክሊኒኮች የህመማቸውን ምክንያት ያህል ብዛት የላቸውም። ፈጣንና ጥራት ያለው ሕክምና ቅንጦት ነው። ያሉት በጣት የሚቆጠሩ ክሊኒኮች ሲሆኑ ተከፍተው እስኪዘጉ በመንደሯ ነዋሪዎች የተጨናነቁና ጥራት ያለው አገልግሎት ለመስጠት የሚያስችል ባለሙያም ግብአትም ያልተሟላላቸው ናቸው። በዚህ ምክንያት ትንሽ ገንዘብ ያላቸው ወደ ሌጎስ አምርተው ይታከማሉ። ይህ ግን ለአብዛኞቹ ነዋሪዎች ቅንጦት ነው። የማኮኮ ነዋሪዎች የሚጠጣ ውሃ የሚያገኙት ከነጋዴዎች በጀሪካን እየገዙ ነው። በአቅራቢያ ከሚገኘው ሌጎስ ከተማ የቧንቧ ውሃ እየቀዱ በጀልባ በማመላለስ ውሃ በመነገድ የሚተዳደሩ ዜጎች አሉ። የማኮኮ መንደር ለማፍረስ መንግሥት በርካታ ሙከራዎችን አድርጓል። ሆኖም ቢያንስ እስከ ዛሬ ሊሳካለት አልቻለም። ብራዚል ገብተናል። ይህ በሪዮ ዲ ጄኔሮ ደቡባዊ ክፍል የሚገኝ ፋቬላ ሮሲኒያ ነው። የነዋሪዎቹን ብዛት የብራዚል መንግሥትም አያውቀውም። በአካባቢው ነዋሪዎች መረጃ መሠረት ግን እስከ 250,000 ሰዎች እንደሚኖሩበት ይገመታል። ፖሊስ የማይገባበት በአደገኛ ወንጀለኞች የተሞላና አኗኗራቸውም እንደምትመለከቱት አንዱ ቤት በአንዱ ላይ እየተደራረበ እጅግ አስጨናቂ በሆነ ሁኔታ ውስጥ ነው። የሚገርመው ደግሞ ሰፈሩ የሀብታሞች መኖሪያ በሆኑት ሳኦ ኮንራዶና ጋቪያ መንደሮች የተከበበ መሆኑ ነው። በሌላው ዓለም የምናውቀው ሀብታሞች ከፍታ ባላቸው የከተማው ክፍሎች ሲኖሩ ነው። ከተማቸውን ከላይ ሆኖ ለመታዘብም ሆነ ንጹሕ አየር ለመቀበል ከፍታ ያላቸው የከተማው ክፍሎች በሀብታሞች ይፈለጋሉ። በተቃራኒው ሸለቆውን ምስኪኖቹ እንኖርበታለን። በብራዚል ግን የተገላቢጦች ነው። ሀብታሞች በሸለቆ፣ ድሆች ተራራ ላይ ነው የሚኖሩት። የምትመለከቱት ፋቬላም በተራራማ ስፍራ ላይ ነው የሚገኘው። አብዛኞቹ የፋቬላው ነዋሪዎች ደግሞ በ1940ዎቹና በ1950ዎቹ ሥራ ፍለጋ ከገጠራማው ብራዚል የመጡ ዜጎች ናቸው። የቀደመ ፍቅራችንን ለመግለጽ ከአንዱ ቤት ወጥ ከሌላኛው ቤት እንጀራ ተዋጥቶ በጋራ እየበላን ነው ያደግነው የምንላት ትዝታ አለችን ኢትዮጵያ ውስጥ። እዚህ ግን ትዝታ ሳይሆን ዛሬም ከነነፍሱ አገኝተነዋል። እዚህ የእርሶ ቤት የሁሉም ቤት የእርሶ ነው። የአካባቢው ነዋሪ ካልሆኑ ጸጉረ ልውጦች በፍጹም ወደ ፋቬላ እንዲሄዱ አይመከርም። ይህ ወደ ብራዚል ሲገቡ በቅድሚያ የሚሰጡት ማስጠንቀቂያ ነው። አንድ የአካባቢው ነዋሪ ከተዋወቁና አብረው ከሆኑ ግን ታሪኩ ፍጹም የተገላቢጦሽ ይሆናል። የሚደረግሎት እንክብካቤ የመንደሩ ከንቲባ የሆኑ ያህል ነው የሚሰማውት። አብረዋቸው መዋል፣ አብረዋቸው መብላትና በቤታቸው ማደር ይፈቀድሎታል። አልጋቸውን ለቀው እነሱ ያገኙት ቦታ ይተኛሉ። የአካባቢው ሰው አብሮት ካለ ማንም በፍጹም አይተናኩሉትም።
ይህንን ላደረጉበት ክፍያ አይጠይቁትም። እርስዎ አንዳች ምክንያት ፈጥረው ካልሰጧቸው በቀር። ደግነቱ ሰፈሩ የኤሌክትሪክ ኃይል ተጠቃሚ ነው። ችግሩ ግን እጅግ ውስብስብና ያረጀ መስመር ነውና ያለው። ኤሌክትሪክ በየሰዓቱ ይቋረጣል። ለቀናት ጨለማ ውስጥ ማደር የተለመደ ነው። ገመዶቹ በጣም ዝቅ ከማለታቸው የተነሳ በሞተር ሳይክል ሲጓዙ ሁሉ ካልተጠነቀቁ ጠልፈው ሊጥሎት ይችላሉ። ሰፈሩ የባስ አገልግሎት ተጠቃሚ ቢሆንም ሞተር ሳይክሎች ግን ዋነኛ የትራንስፖርት አማራጮች ናቸው። ማሳረጊያችንን ወደ መነሻችን ተመልሰናል። ያንጂን ቻይና ገብተናል። የዓለማችን ጠባቧ ከተማ። ከተማዋን ከትላልቅ ሕንፃዎቿ ስር ሆነው ከተመለከቱ የከተማዋ ትክክለኛ ገጽታ ላይገለጥሎት ይችላል። ከፍ ብለው ሲያዩት ግን አንድ ጎዳና ብቻ ያላት በሁለት ተራሮች መሃል የተጣበቀች 30 ሜትር ስፋትና 5 ኪሎ ሜትር ርዝመት ያላት አስደናቂ ከተማ ናት። ጥበቷ ላንስ ብሏት ከዚህችም መጠኗ ላይ ከፊሉ በናንጂ ወንዝ የተሸፈነ ነው። ቻይናን በሚያህል ሰፊ አገር ባልጠፋ መሬት ምን ሲሉ በተራሮች መሃል በተጣበቀች ከሲታ ቦታ ላይ ይህን ሁሉ የሕንፃ ማዕት ገነቡት ሊያስብሎት ይችላል። የነዋሪዎቿም ቁጥር ቀላል እንዳይመስላቸው። አንድ ቀጭን ጎዳና ብቻ ባላት ጠባብ ከተማ ውስጥ 450 ሺህ ቻይናውያን ይኖራሉ። ወደ ያንጂን የመጡት ለመጀመሪያ ጊዜ ከሆነ ሰላማዊ እንቅልፍ መተኛቶን እንጃ። በመሃል የሚያልፈውን ወንዝ አይተውታል። ጸጥ ባለ ምሽት ላይ የወንዙን ድምፅ ያስቡት። ሌላም አስፈሪ ድምፅ አለ። ወንዙ ዙሪያው በእንቁራሪቶች የተሞላ ነው። ሙሉ ከተማው በሁለት ተራሮች የታጠረ መሆኑን አይርሱ። በውድቅት ሌሊት የወንዙና የእንቁራሪቶቹ ጩኸት ከተራራው ጋር እየተጋጨ ሲያስተጋባ እየሰሙ ሰላምም እንቅልፍም አይታሰብም። በፍጹም ሰው በማይኖርበት የዓለም ክፍል ብቻውን የተጣሉ አይነት ስሜት ነው የሚሰማውት። እንግዳ ከሆኑ ነው ታዲያ። 450 ሺዎቹ ነዋሪዎቿ ግን እንቅልፍ እምቢ የሚላቸው ይህንን ድምፅ ካልሰሙት ነው። የያንጂን ችግር በድምፅ ብቻ ቢያበቃ መልካም ነበር። ከተማዋን ከጫፍ እስከ ጫፍ የሚያካልላት የናንሲ ወንዝ ልክ እንደምታዩት በሰላም የማይፈስበት ወቅቶች አሉ። ያገኘሁትን ሁሉ ካልበላሁ የሚልበት። በተለይ በወንዙ የላይኛው ተፋሰስ ዝናብ ጠብ ባለ ቁጥር ብቸኛው የደራሽ ጎርፍ መጉረፊያ መንገድ ከተማዋ ትሆናለች። የከተማዋ ሕንፃዎች እንዲህ ረጃጅም ቅልጥም ያወጡት ያለ ምክንያት እንዳይመስላችሁ። ከምድር ብዙ ፎቅ ከፍ ብለው የተሰሩበት ምክንያት በወንዙ አደገኛነት ተገደው ነው። በጎርፍ ምክንያት ለዘመናት የደረሰባቸውን አበሳ ትተን በቅርቡ በ2020 የተከሰተ የጎርፍ መጥለቅለቅ ብቻ እንኳን በርካቶች ሕይወታቸውን እንዲያጡ፣ በሺዎች የሚቆጠሩትም እንዲፈናቀሉ አድርጓቸዋል። ሌላኛው የከተማዋ ገጽታ ሙሉ በሙሉ በሚባል ደረጃ በሕንፃ የተሸፈነች መሆኗ ነው። የተወሰኑ ቤቶች ካልሆኑ በቀር በከተማዋ ቪላ ቤቶችን ማግኘት የተለመደ አይደለም። ምክንያቱ አንድ ነው፣ መሬት ውድ ነው። ዕለት በዕለት እየበዛ የሚገኘውን የነዋሪዎቿን ቁጥር ለመሸከም ከተማዋ ሁለት አማራጮች ብቻ አሏት። ወይ አየር ላይ ወደ ላይ፣ ወይ መሬት ላይ ወደ ጎን መርዘም። ሁለቱንም እያደረገችው ትገኛለች። በየጊዜው አየር ላይ በከፍታ መሬት ላይ በቁመት ትረዝማለች። ሌላው አስደናቂ እውነታ የትራንስፖርት መሠረተ ልማቷ ነው። ለ450 ሺህ ዜጎቿ የሚሆን አስቤዛ ከሌሎች የቻይና ከተሞች ተጭኖ ነው የሚመጣላቸው። አጓጓዡ ባቡር ነው። ሀገሪቱ ቻይና ናትና የያንጂን ነዋሪዎች ዘመናዊ የባቡር መስመር ተጠቃሚ ናቸው። ጂኦግራፊያዊ አቀማመጣቸውን ላየ ግን ቻይናውያን ባይሆኑ ኖሮ ከዓለም ተቆራርጠው መቅረታቸው አይቀርም ነበር። የቻይና ቴክኖሎጂ ረቂቅ ነውና ባቡሮቿ በተራሮች ስር በድንጋዮች መሃል እየተሽለከለኩ ያንጂንን ከተቀረው ቻይና ያስተሳስራሉ። የዛሬው ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።